ያየ ሰው ሰርቶ አይበላም ልለይ ይችላል። ተው ሰጥ በእግዚአብሔር ልጅ አለኝ። ከባለቤቴ ጋር ስራዬ ሲበላሽብኝ ስንት ዓመት ነው ልጅ? 3 ዓመት ወደ 6 ወር ነው። በ6 ወር ጥላብኝ ነበር ሄደችው ወደ አረብ ሀገር። ስራዬ ሲበላሽብኝ ባልሆነ ነገር ተኮራረፈን። ልጄ ለእናቴ ወስጄ ክፍለ ሀገር ደቡብ ነው የምትኖረውና እዛ ሰጠው። ልጄ እናትም ታማሚ ነች። ለእሷን እንኳን ማሳከም አልቻልኩም። ባለኝ ሰዓት ለራሴ ከመኖር ለእሷ ነበር ስትሆን የነበርኩት። አሁን ሰርቼ ራሱ ለእሷ እንዳልኖር ቀን ስራ ብሰራ እኮ ራሱ መተዳደር ይችላል መኖር ይችላል። ግን 10 ደቂቃ ቆሜ መቆየት አልችልም። ምክንያቱም እግሬ ተዘትሳል። ሁለቱ ኩላሊቴ በቃ ይሁን ራስን ያስተኛ ወገብ ታማሚ ነኝ ብዬ ለማውራት ለሰው አፍራል። ሰው ያለው ለሰው አይረዳም ደግሞ አይዞክ ከዛ ባለፈው ዕለት 3 ቀን ምግብ ሳልበላ ውዬ የሆነ ደረቅ ነገር ሰው ሰጥቶኝ በልቼ 3 ቀን ሙሉ ያስመልሰኛል ያስቀምጠኛል። 3 ቀን ሙሉ ቁርስ፣ እራት፣ ምሳ ሳልበላ 3 ቀን ሌሊትና 3 ቀን ሙሉ ሳልበላ ዋልኩኝ አደርኩኝ። አጋጣሚ የሆነ ሰው እንትን አለኝና ሆዴ በጣም እየቆረጠኝ ነበር። አይዞክ ሞተን ተበይቼ 3-4 መላት እንደተጥቼው የምታውቀው መልእክተኛው ነው ስሜ። ሰዎች አገዝ እያሉ ይልኩኛል። ብቻውን ስንት መስላለች? ቀና በል መጀመሪያ ቀና በል ወደኔ ቀና በል እስኪ ስንት መስላለች? ባቴላቅ እኔ አይደለም 50 ብር ብሎ 50 ብር 2 ቀን መጠቀም ይችላል ነበር። ያ ሁላ 50 ብር ናፍቆኝ ነበር። አሁን በእጅ ያዝከው 20 ሺህ ብር። የሰማይ አምላክ እግዚአብሔር አምላክ ብቻ ይበል። አሜን። አንተ ወንድም ቆለኝ ወንድም ይሄ ደግሞ ሌላ 20 ሺህ ብር። የኔ አባት ወይ ለትልኝነት አምላክ እንደረሰልኝ ያለው 2-3 ጊዜ መራዚ ጠጥቼ ያልሞትኩት ወደ ጌታው እንዲህ እንደምትወደኝ እኮ አምናለሁ። ለምንድን ነው እየተፈተንኩት? አይዞህ ጌታ ሱስቴስ አሳቡ ሰባቱ እንደዚህ የብዙዎች አባት እንደሆን ካምናለሁ አውቃለሁ። ግን ሁሉም ነገር አላፊ ነው። በወጣትነት ያዝኩት አክል የማይቻል ማግኘት ማጣትም አይቻለሁ። ግን የማይታጣ የማይጠፋ አምላክ እግዚአብሔር አምላክ ጨማምሮ ለዚህ ምድር እንዲባርክም ለጸልያለሁ። እኔ አይደለም መልእክተኛ አይደለም መልእክተኛ ተባልክ እንጂ አባቴ እንኳን ተገናኘን። እሺ እንኳን እግዚአብሔር ረዳ። እኔ እኮ እንድታለቅስ አይደለም ነው የደስታ እንባ ነው። በቃ እኔ እንጃ የእግዚአብሔር ስራ ግርም ይለኛል። እኔ 100 ብር አይደለም 50 ብር በጣም ናፍቆኝ መለስ አስባል ከቶታል እስከ ሳሪስ በእግሬ ያረፍኩኝ። በዛ ላይ ቆላስ ታማሚ። አሁን ተረጋጋ። ከዚህ በኋላ በቃ እግዚአብሔርን አመስግን። እስቲ አካውንትን ምናልባት ደግሞ ሰው የሚያግዝ ከሆነ አካውንትን እሺ 1000 እሺ 49 63 13 066 ስልክስ አለክ? 09 67 91 46 47 ስም ማን ነው? አሸናፊ አላንገ። እሺ በቃ ሰው ደግሞ በዚህ አይቶ እንደሚያግዝ ተስፋ አደርጋለሁ። እንግዲህ እግዚአብሔር ይርዳ። አሜን። ምን ብዬ እንደማመሰግን አላውቅም። ወዳለው በቃ አባቴ ወንድም የለኝም እንዳልኩ ወንድም ስለሆንኩኝ በጣም ነው የማመሰግነው።